እኔ እንጃ አላውቅም የምራጣው ነበረ ግን እንደዚህ ማድረጊ በቃ እሱን ስለምወደው ነው ስለማፈቅረው ነው ይሄን ያደረኩት ነው የኔስ የህልም ህልም ነው የኔስ የዓለም ታይም ልክልም እኔ ሳገኘ በውስጤ ላኑርሽ በውስጤ ላኑርሽ ሲያለሙት ከርመው ሲመኙት ነው ሌሊቱስ ባልነ ያው አንቺ ራስ አኔ ስለሆነ የጠራሁት እሷ እንዳለች አያውቅም። በነገራችን ላይ ላውራ ካንዴ በጣም እንሄዳለን። በቃ እንዴ እዚህ ጋር ምን እናድርግ? አንተ ምን እናድርግ? እዚህ ጋር ካሜራው ተወናኒ ነው የምፈጥረው። በጌታ ቴሌግራም ይገባክ ታሰራ። በቃ እንሂድለት ሮቢ። እኔ እዛኩ ብቻውን እየጨነቀ ይሆናል ሮቢ። እኔ እዚህ ቆሜ ምንም አላደርግም። ካሜራም ለምን ማድረግ ተረጋጊ። እንሄዳለን። የት ነው? የት ለምን አብረን እንሄዳለን? ቆይ እንዴ ንምር ለተሰርኩኝ ነው የት እስር ቤት ብቻውን እየጨነቀ ይሆናል ሮቢ። እንዴ ብቻውን ያለው ማይችል በቃ ለተወራስ ማቆም አታችለው። በቃ እሺ ተረጋጉ። ወይኔ ጉዴ ሮቢ። ዮናስ ምን ሆኖ ነው? ዮኒ ምን ሆነብኝ? ንገረኝ ሮቢ በእናትህ አታስጨንቀኝ። በጣም እየተጨነቅኩ ነው ሮቢ። ማይሃን ነገር በይ እንጂ ዮኒ ምን ሆነብኝ ነው ሮቢ? ማለት አንተ እሺ ሮቢ እሺ ቆይ እኔ አልገባኝም። አንተ እሱ ምን በጌታ ሮቢ ማለት ዮኒ ላይ የተፈጠረ ነገር አለ? ማዋልከኝ እኮ ሮቢ ይቅልክ አይደለም አይደለ? አዋልክ እኮ ሮቢ። አይ ተረጋጊ። ሮቢ እንዴ ምን ሆኖ ነው? ሰላም ጤና ይስጥልኝ ውድ የቴሌቪዥን ቤተሰቦቻችን እንዴት ናችሁልኝ? እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ እንግዲህ ተከስቻለሁ ውድ ቤተሰቦቼ፣ በጣም ናፍቃችሁኛል። ኮሜንት ሴክሽን ላይ ብዙ እያነበብኩኝ ነበር። ጠፍታል ሮቢ እና ማይም ጠፍቷል እያላችሁ ነበር። ዛሬ እንግዲህ ከች ብያለሁ ውድ ቤተሰቦቼ። ዛሬ ዋንኛ የመጣሁበት ምክንያት ለእናንተም ሰርፕራይዝ ይሁን። ሪቾና ማሂን ቀጥሬያቸዋለሁ። እንደምታዩት ዮኒ ማጠገብ የለም። የሆነ ነገር አሰብኩኝ። እስከመቼ ብቻ ነኝ እንደዚህ ያታሉኛል ብዬ አሰብኩኝና እስከመቼ ነኝ ያናዱኛል? እስከመቼ በኔ ይጫወታሉ? እስከመቼ ነኝ ብቻ ፕራንክ ያደርጉኛል ብዬ አሰብኩኝና ዛሬ ሪቾና ማሂን የምር የሚገርም ፕራንክ ላደርጋቸው አስቤያለሁ። እኔ እንጃ ምን እንደሚሉ ምን እንደተፈጠቀ ሪአክሽናቸው ማወቅ ፈልጋለሁ። ሊደብር ይችላል ግን ደግሞ ግዴታ ይሄን ነገር ማድረግ አለብኝ። ምክንያቱም ከዚህ በኋላ እነሱም ፕራንክ ማድረግን ማቆም ስላለባቸው። ባለፈው በጣም ነበር ያናደዱኝ የምር ወደ ቤተሰቦቼ በጣም ነው የደነገጥኩት። ዮኒ እንደዛ አርጓል ሲሉኝ እኔ ማውራት ራሱ ነው ያቃተኝ ወደ ቤተሰቦቼ መሰላችሁ። ማውራቱ ራሱ ነው ያቃተኝ። ምን ብዬ እንደምመለስላችሁ ግራ ገብቶኝ ነበር። ዛሬ እንግዲህ እስቲ እንጃ በቀላችሁ እስቲ ዛሬ ዘና ፈታ እንበል። የምር እስከመቼ ተክዘን ፈዘን ፈታ እንላለን? ዛሬ ምን እንደሚሰማቸው ምን እንደሚፈጠርባቸው ምን አይነት ሪአክሽን እንደሚያሳዩ እንግዲህ አብረን እናያለን። ውድ ቤተሰቦቻችን ሁሌ እንደምንለው ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። የምር በጣም ነው ናፍቃችሁኝ። የእውነት በጣም ናፍቃችሁኛል። እንዴት እንደምነግራችሁ አላውቅም። ማሂም ናፍቃኛለች የምር ከልቤ ነው ናፈቀችኝ። እና ሪቾም እና ዮኒም ትንሽ ስራ ቢዚ ነበርኩኝና ሰሞኑን አልተገናኘንም። ዛሬ እንግዲህ እንጃ በቀላችኋለሁ። ዝም ብዬ እንደዚህ የሆነ ፕራንኩን ቀለል አድርጌ ያለም የማደርገው በጣም አከብደዋለሁ ወደ ቤተሰቦቼ። ያው ፕራንክ አንዳንዴ ደስ ይላል ለመዝናናትም ኢንጆይ ለማድረግ ታስቦ አንዳንዴ እንሰራለንና ዛሬ ደግሞ እኔ ምንድነው የሚባለው በቀሉን ያልመለሰ ነው እና የሚባል ነገር አለና ዛሬ በቀላቸዋለሁ። የምር የዛኔ በጣም ነበር ያስጨነቁኝ። የምር ራሴን እስከሚያምን ድረስ ነበር ያደረጉኝና ወደ ቤተሰቦቼ ደውዬላቸዋለሁ ይመጣሉ። እስቲ አብረን እንከታተል። ምን አይነት ሪአክሽን ነው የሚያሳዩት? ምን አይነት ነገር ነው የሚፈጠርባቸው? የምር ይናደዳሉ ከፕራንክ እንደሆኑ ከነገርኳቸው በኋላ ግን ደግሞ ግዴታ አይነን ነገር ማድረግ አለብኝ። ምክንያቱም ከዚህ በኋላ እኔ ላይ ምንም አይነት ፕራንክ ማሰብ እንደሌለባቸው ማወቅ አለባቸው። እና ወደ ቤተሰቦች አብራችሁን ቆዩ። ደውላችኋለሁ ደርሷል እያሉኝ ነው። ልደውላቸው ነው የት እንደደረሱ ልጠይቃቸው። እስከደረስ አብራችሁን ቆዩ። እንግዲህ ወደ ቤተሰቦቼ እንዳልኳችሁ ዛሬ የምር መበቀልባቸው ቀን ነው። በቀላችኋለሁ በደንብ አድርጌ በደንብ ነው የምጮትባቸው። እነሱ ብቻ ሌላ ሲጮቱ አይቀሩም። ባይዞ በጣም ብዙ ሰዓት ነው የጠበቅኳቸው። ወደ አንድ ሰዓት ሲገናኙ ምን እንደሚያደርጉ እኔ እንጃ። የሆነ ቃላ እንደ ኤሊ ነው የሚሄዱት።
አይደርሱም። ደረሰን እያሉ ስንት ሰዓታችሁ ብታይ ውድ ቤተሰቦቻችን እና ሲልደውላችሁ የት እንደደረሱ እኔ ከዚህ በኋላ መታገስ አልችልም። እነሱን መጠበቅ አልችልም። ደውላችሁ እስቲ ምክንያታችሁ ደግሞ ደርሰናል ወርደናል ነው የሚሉት እኮ። ሄሎ ዋይ ሪቾ ዋይ ሮቢ እንዴት ነሽ? አለሁልህ። እንዴት ነህ? አለን። ያደረሳችሁ እየጠበቅኳችሁ አይደል? አዎ ደርሰናል። ደርሰናል። ያው ሚስቱ ትንሽ ደክማት ረፍት እያደረግን የመጣ ነው። ምን ሆና ነው? ኧረ እኔ ቶሎ በይ ጨንቆኛል፣ በእናትሽ። አዎ እዛው ነኝ፣ ጨንቆኛል። ቶሎ ነይ በእናትሽ። እንዴ ምን ሆነህ ነው? በቃ እኔ እፈልጋችኋለሁ። በቃ ቶሎ ድረሱልኝ። እሺ ያው ደርሰናል፣ የመጣን ነው። እሺ ቶሎ በሏ። እዛ ቦታ ነው አልታየንም፣ የመጣን እኮ ነው። እሺ እንግዲህ ዶድ ቤተሰቦቼ ነገርየው ልጀምረው ነው። ደርሷል። አዎ ደርሷል። ምን እንደምላችሁ አላውቅም። በጣም ነው የሚያኮርፉኝ፣ እርግጠኛ ነኝ። በጣም ያኮርፉኛል። ግን ያኮርፉኝ እንዴ! እኔን ስንት የተጫውተውብኝ የለ። ሮቢ ምን ሆነሽ ነው? ወይስ እንዴት ነሽ? ምን ሆነሽ ነው? ታዲያ ምንድነው መቆዘብ ፈልጋችኋለሁ ቦታ እሺ አንዴ ኧረ እናንተ ትቀልዳላችሁ። እኔ ምን እንደሆነ በቃ ሳልሽ ቆይ እኔ አልገባኝም። አንተ እሱ ምን በጌታው እሱ ሮቢ እየቀለድክ ነው? እየቀለድክ ከሆነ ንገረኝ። ማለት እያልከኝ ያለው ለራስህ ግን ታውቃለህ? እሺ ምን እንደሆነ ብቻ ንገረኝ። ማለት ምን እንደሆነ ንገረኝ። እሺ የሆነው ነገር አለ አልክ። እሱ ምን እንደሆነ ንገረን፣ አስረዳ። እሺ ተረጋጉ፣ ነግራችሁ እኔ ጨንቆኝ። ተረጋግተን እኮ ነው እየጠየ ነገር ነው። ጨንቆኝ የጠራችሁ እኮ ተረጋግተን ነው ጀምር እያወራን ያለው። ግን አንተ ምንም እንትን ልትል አልቻልክም። እሺ ንገረኝ። እሺ ማለት ነግሬሻለሁ። እሺ ተረጋጊ መጀመሪያ። እሺ እሷ አንተ ታረጋግተሻላ? ታረጋግታለች። ንገረን በቃ። ሮቢ በእናትህ የት ነው? እሺ ሁሉ ይቀር ምንድነው የምትይኝ አንቺ? ነኝ ቆይ ንገረን በቃ። ምንድነው ችግሩ? አታስጨንቀን። የባሰ እያስጨነቀን እኮ ነው ማለት። እሺ የሆነ ነገር ንገረኝ። ማለት ላስረዳችሁ እያልክ የባሰ በጣም እየተጨነኩ ነው። እሺ እነግርሻለሁ። እኔ እኮ እንዴት እንደምነግርሽ እኮ ግራ ገብቶኝ። እሺ የሆነ ነገር አለ። የት ነው? እሺ የሆነ ነገር ሆኗል። በቃ እኔ ምን ላድርግ? ደብሮት ነው። እሺ የት ሆኖ ነው? በእናትህ ንገረኝ። ሮቢ በጣም እየተጨነኩኝ ነው። ሮቢ ማለት የት ሂዶ ነው? እሺ ንገረኝ። እላዩ ላይ የተፈጠረበት ነገር አለ። ሮቢ በእናትህ ንገረኝ። በጣም እየተጨነኩ ነው ሮቢ። ምንድነው ነገር ብቻ ንገረኝ ሮቢ። ሮቤል ንገረን በቃ ንገረን። መናገር አትችልም? ትችላለህ። ስለዚህ ንገረን፣ የሆነውን ነገር ንገረንና ቢያንስ የሆነ ነገር እናድርግ። እዚህ ሆነን ስለጨቃጨቅን ስላወራ የምናደርግለት ነገር አለ እንዴ? ስለዚህ ንገረን። የሆነ ነገር ከተፈጠረ ካሜራው እንሂድ። ሲጀመር ካሜራ ገትሮ ነው አሁን እንደዚህ አይነት ነገር እንደዚህ አይነት ታሪ ሮቢ በእናትህ ንገረን። እኔ በጣም እያመመኝ ነው። በል እሺ ንገረን። የባሰ እንዳትጨነቁ ብለህ በመቆይበት ሰዓት እያስጨነቀ ነው እየመጣ ያለው። ኧረ አንቺ እሺ እና ምን ልበለው ታዲያ? ሮቢ ንገረኝ። እሺ እነግርሻለሁ። ወይኔ ጉድ! እንዴት እኔ እነግርሻለሁ እያልከኝ እራስህ ምንም እየነገርከኝ አይደለም ሮቢ። እያስጨነቀኝ እኮ ነው። ጭንቀት ያልታየክም እንዴ? ማምን ይስጀምር ዝድረስ ጀግና ነኝ። አያስደስትም። እኔ ብቻ ነው ፕራንክ የምታረጉኝ። አያስደስትም። በራስህ ካትመጣ እንደሆነስ ምን እንዴት እንደምትላተቅም እንዴ? ሮቢ ተወኝ በቃ። እሺ ተረጋጊ። እንዴት እንደዚህ ትቀልዳለህ? በማየው ነገር ትቀልዳለህ እንዴ? ሮቢ ልቀቀኝ። አረድ ቤተሰቦች አንቺ አታልቅሽ በቃ። እሺ ቀልዴን ነው። የሚቀልድ ነው ማይቀልድ ቀልድ ለየ ሮቢ ልቀቀኝ በቃ። እኔ እሄዳለሁ። ልቀቀኝ። ቆይ እሺ አትሄጂም። ሪቾ ልጅ ሮቢ ተወኝ በቃ። ተወኝ በቃ ሮቢ ተወኝ። ሪቾ ቆይ ተረጋጊ። ቀልዴን ነው እንዴ እናንተ ፍራንክ አድርጋችሁ ያታቆም ለከዚህ። እሺ ልቀቀኝ በቃ። እሺ ተወኝ በቃ። አረጋጋት በቃ። ሪቾ በቃ ራስ ጨርስ። ወይኔ ጉዴ! ውድ ቤተሰቦች ወይኔ ጉዴ! ማርያምን አይለቁኝም። በቃ ምን እንደማደርግ አላውቅም። ውድ ቤተሰቦች
ወይኔ አይለቁኝም። ወይኔ እያለቀሰች ነው። ሂጂ ግዴታ ይቅርታ መጠየቅ አለብኝ። ሁለተኛ ለምንድነው እንዲያን ነገር? ቆይ እነሱ ከዚህ ውስጥ ፕራንክ አድርገውኝ ነው ምን አልኳቸው ማለት? ምን አደረኳቸው? እሺ አሁን ቀልድ እኮ ነው፣ ፕራንክ እኮ ነው ያደረኳቸው። እነሱ ብቻ ነው ፕራንክ የሚያደርጉት። ለማንኛውም ሂጂ ልከተላቸው ነው የሆነ ነገር እንዳትሆን። ሮጥ ይዛቸው አትመጣም? አይተዋቸው ውድ ቤተሰቦቼ